ወገን አርሲ ውስጥ እንደዚህ ኦርቶዶክስ ሲጨፈጨፍ የአርሲ ሀገር ሊቀ ጳጳስ የት ገብተው ነው ነው ማለቴ ወጥተው ሊተነፍሱ እንኳን እኮ ማለቴ እስር ቤት ገብተው ነውስ ወይ ሆስፒታል ናቸውስ መተንፈስ ራሱ እኮ አቃታቸው መሰለኝ። ግራ ገብቶኝ ነው ማለት የት ናቸው ነው? ለዛ ሀገር የተሾሙት ሊቀ ጳጳስ የት ገብተው ነው ነው? ወንበር ላይ ለመቀመጥ ብቻ ነው እንዴ እናንተ የምትሾሙት? ነውስ የሆነ መኪና ተይዞላችሁ የሆነ ጥቁር መኪና ይዛችሁ እንደ ባለስልጣን ወዲህ ወደዛ ለመሄድ ነው? አልገባኝማ ስላልገባኝ ነው። መብቴ እኮ ነው መጠየቅ። ይሄ ወይ ሌላ ነገር ነቀፋ ይሄ ወይ ሌላ ነገር ንቀትም አይደል። እኔ ጥያቄ ነው። የት ናችሁ ነው ነው? ኦርቶዶክሳውያን ሲሞቱ የአራት አመት ህፃን ልጅ እግር እስኪቆረጥ ድረስ ዛሬ ድረስ ኦርቶዶክስ እየሞተ ነው አርሲ ውስጥ ዛሬ ድረስ። ስለዚህ የት ናችሁ ነው እናንተ የተሾማችሁት? ለመንገድ የተሾማችሁት እረኛ ነኝ የምትሉ ጳጳሳት የት ናችሁ? እግዚአብሔር የመረጣቸው መልካም ጳጳሳት አሉ። ከካራ ፊት ዛሬም ድረስ የሚቆሙ አሉ። እሱ እግዚአብሔር ያውቃል። እናንተ ግን የት ናችሁ ነው? ትላንትና በዱላ ስትጨራርሱ የነበራችሁ ለስልጣን ብላችሁ የኦሮሚያ ሲኖዶስ ካላቋቋምን ብላችሁ በዱላ ስትጨፋጨፉ በድንጋይ ሰው ስታስገድሉ የነበራችሁ የት ናችሁ? ለወንበር ነበር እንዴ ስትደባደቡ የነበራችሁ ትላንትና? የሆነ ወንበር እስክትይዙ ድረስ ነው እንዴ የምትደባደቡት? ዛሬ ምን ነው ህዝቡ እንደዚህ ሲሞት ዝም ያላችሁት የት ናችሁ? ይሄ ገደል ገባችሁ። ይሄ ኃጢአት ከሆነ ሰው እንደዚህ ወጥቶ መጠየቅ ወንጀል ከሆነ ኃጢአት ከሆነ ጽድቅ የሆነው ደግሞ የትኛው እንደሆነ ስለማላቅ ነው። እኔ የሰው ልጅ ሲሞት እናንተ ዝም ብላችሁ እያያችሁ ጽድቅ ነው ብላችሁ የቆጠራችሁት ለእናንተ ራሱ ኃጢአት አልተባለም። እኔ ወጥቼ እናንተን ወይስ የሆነ ነገር ስጠይቅ ኃጢአት የሚባልበት ነገር ምንም የለም። ለእናንተም ኃጢአት አልተባለም እኮ። ለወንበር ስትጋደሉ ለእናንተም ኃጢአት አልተባለም። ለወንበር ኦርቶዶክሳውያን ጥቁር ስታስለብሱ ለእናንተም ኃጢአት አልተባለም። ስለዚህ እኔ ደግሞ መጠየቅ ነውር አይደለም። ስለዚህ ይሄንን ህዝብ መጠበቅ ካልቻላችሁ ይሄንን ህዝብ ሁሌ እንደ በግ የምታሳርዱ ከሆነ ምንድነው ጥቅማችሁ? የእናንተ ወንበር ላይ መቀመጥ ከተማ ለከተማ እየዞሩ እንደዚህ ነው እንዴ? አይደለም እኮ። በእግራቸው ስንት ኪሎ ሜትር የሚሄዱ ጳጳሳት አሉ። እናንተ ግን እዛው አካባቢ አዲስ አበባ አካባቢ ነው የምትዞሩት። እዛው አካባቢ በሸነን እያላችሁ ኧረ ተው። ይሄ ግፍ ነው፣ እግዚአብሔርን ግፍ ነው። ቢያንስ ማዘን እንኳን እንዴት ነው ለሰው ልጅ ለዛ ለህፃን ልጅ ለአራት አመት ህፃን ልጅ እግሩ ለተቆረጠው እንኳን እማትራሩ እንዴት ለሌላ ተራራላችሁ? ማለቴ ፖለቲከኛ ራሱ እኔ እንጃ እንደዚህ የእናንተ ደግሞ ከባድ ነው። የእናንተ ከባድ ነው። ስለዚህ ወጣችሁ ተናገሩ ነው። ያን ያህል ተደራጅቶ ህዝብ ሲጨፈጨፍ እናንተ ምንም እንዳልሰማችሁ ምንም እንዳላየው ከኋላ የምትሰሩት ነገር አለ። የምትሰሩት ነገር ካለ መናገር ነው። ግልጽ ከኋላ ድርድር ከያዛችሁ መናገር ነው። ሰው እኮ እናንተ ግልጹን ብታወጡ ሰው እንዴት ራሱን እንደሚከላከል ያውቃል። እናንተ አስተምሩት አይደለም መከላከል። ግን እናንተ አላችሁ ብሎ እናንተ ላይ ተስፋ ጥሎ ዝም ብሎ ኦርቶዶክስ ሲጨፈጨፍ ደግሞ የእናንተ ደግሞ ከባድ ነው። የእናንተ እንዴት እንደሆነ አላውቅም እኔ